ይስጥልኝ እንዴት ሰነበታችሁ ሮዝ መስቲካ ነኝ ነገ እንግዲህ ማርች 8 ነው የሴቶችን ቀን ያው አመቱ ሙሉ ረስተነው ዘንግተነው ምን ቆየው ነገር ጉሮሬ ታሟል ቀኑ ለማለፍ ብቻ ነው ማቀርበውና አመቱ ሙሉ ማናወራበት ወይም በተወሰኑ በጥቂት ሰዎች አማካኝነት የሴቶች ጉዳይ በተለያየ ርዕስ ዙሪያ ቢነሳ ምን ዘነጋው አመቱ ሙሉ ማናስበው ነገር ነው በተግባር ስናየው ማለት ነው እና ማርች ሲመጣ ግን ሁሉም ሰው የሴቶች መብት ተቆርቋሪ ይሆናል ስለ ሴቶች መብት ያወራል ስለ እናቶች ፍቅር ያወራል ስለ ልጆች ስለተለያዩ ነገሮች እንደዚህ በማድረግ ደግሞ የምንፈልገውን ለውጥ በእኛም ላይ በእህቶቻችንም ላይ በልጆቻችንም ላይ ልናመጣ አንችልምና አመቱ ሙሉ ልንሰራበት አመቱ ሙሉ ልናወራበት አመቱ ሙሉ ልንታገረው የሚገባን ነገር ቢኖር የሴቶች ጉዳይ ነው ምንድነው የሴቶች ጉዳይ ሁሉ ጊዜ የሴቶች እኩልነት ስንል ወይም ደግሞ የሴቶች ጉዳይ ስንል ለአንድ ሰው ወይም አንድ ግሩፕ የተለየ ሴቶች ብቻ የሚመለከታቸው ያደረግን እናስባለን ግን እንደዛ አይደለም ዛሬ ስለሱ ጉዳይ ሳይሆን ለማውራት የፈለኩት እንደሚታወቀው እኛ ጋር በተለያየ መንገድ ሴቶች ላይ ጉዳት ይደርሳል ጥቃት ይደርሳል ከልጅነታቸው ጀምሮ እስከ ዕውቀታቸው ከልጅነታችን ጀምሮ እስከ ዕውቀታችን ድረስ ብዙ ነገር ይደርስብናልና እንደ ጥቃትም የማይቆጠሩ ብዙ ነገሮች አሉ እኛ ምናየው ደም ሲፈስ አሲድ ሲደፋብን ወይም ደግሞ አካላችን ላይ ጉዳት ሲደርስብን ብቻ የሴቶች ጥቃት እንደሆነ አድርገን እናስባለን ነገር ግን ከዛም ባለፈ የስነ ልቦና ጉዳትም ይደርስባቸው ቁጥራቸው በጣም ብዙ ሴቶች ናቸውና ከለዚህ ሁሉ ግን እኔ ዛሬ ትኩረት ማድረግ የምፈልገው ለዚህ ሁሉ ችግር ለሴቶች ጥቃት ዋነኞቹ ለሴቶች ህይወት አለመስተካከል በትዳር ውስጥም ከትዳር ውጭም ላሉ ልጆች ለታዳጊ ልጆችም ችግር ምክንያቱ ግን ሴቶች ናቸው ብዬ ነው ማስበው ለምንድን ነው እንደዛ ያልሽልቱኝ በእያንዳንዱ ሴት ጥቃት ጀርባ ራሷ ሴት አለች እኔ ተጠቅቻለሁ እኔ ጉዳት ደርሶብኛልና ከኔ በኋላ በማንም ላይ አይድረስ ብሎ የሚነሳ ሴት ያስፈልጋል እንደዛ ካልሆነ ምንም እንፈልገው ለውጥ አናመጣም ማለት ነው ታስታውሱ እንደሆነ ሄርሜላ ናት መጀመሪያ በሚዲያ ስንሰማ የነበረው ጉዳት የደረሰባት ወዳታለሁ በሚለው ወንድ ስትሰቃይ ነበርች ከሷም አልፎ ቤተሰቦቿ ሲሰቃዩ እንደነበረ በየመገናኛ ብዙሃን ሰምተናል ዮናስ ብርሃኔ መሰለኝ ካልተሳሳትኩኝ ፊልም ሰርቶበታል እና ከዛ በኋላ ነው እንግዲህ ሚዲያ ያገኘ አትኩሮት እየሰጠ ነው የመጣ ነው ግን ጉድለታቸውን ችግራቸውን መድማታቸውን አይናቸውን መጥፋቱን አካላቸው መግደልን ብቻ ነው ከዚህ በስተጀርባ ሴቶች ምን አይነት ምክንያት ይሰጡ ነበር አስተደፋባት ሲባል አይ ገንዘቡን በልታው ነው ፍቅረኛ ይዛበት ነው አታላው ነው ሸውዳው ነው እንደዚህ አድርጋው ነው ምንለው ብዙ ምክንያቶችን ሰጣለን ከትዳሯ ስትወጣ ትዳሯን ስትፈታ ባሏ አደጋ ሲያደርስባት በጥይት በአደባባይ ላይ ሲገላት እንዲህ አድርጋ ነው ብለን ለገዳዩ ሰው ምክንያት እንሰጥለታለን ይሄን ሁሉ የምናደርገው ሴቶቹ ነን እኛ ማቆም አለብን ምክንያት መስጠት ምንም ነገር ብታደርግ አንድ ሴት አካሏ ሊጠፋ አይገባም አሲድ ሊደፋባት አይገባም ምንም አይነት ጉዳት ብታደርግ አይገባም ካልወደደችው መተው መብቱ ነው እሱ መሄድ ይችላል እሷ መሄድ ትችላለች በግድ የሚሆን ነገር ስለሌለ ማለት ነውና ለምንድን ነው እኛ ሁሉ ጊዜ ከሴቶቹ ከኛ ከሴቶች ጥቃት ጀርባ የምንገኘው ለምንድን ነው ለገዳዮች ወይም ደግሞ ለጥቃት አድራሾች ምክንያት የምንሰጠው ስለዚህ ጉዳይ በጣም ማሰብ ይገባናል ማለት ነው እናት ደግሞ እኔ እናት እንደመሆኔ መጠን እናቶች የሴቶችን ህይወት ለማስተካከል ኃላፊነት አለብን ወንድ ልጇን ቤት ውስጥ ቁጭ አርጋ ሶፋ ላይ ቁጭ አርጋ ራቱንም ሳውንም እያቀረበች እያበላችለት ካልሽውን እያጠበች ፓንቱን እያጠበች የምትሰጠው ልጅ ነገ ለሚስት ያንኑ ነው የሚፈልገው ሸክም ነው የሚሆነው ተነስቶ የሚሰራው ነገር አልተማረም አያውቅም ስለዚህ እናት ኃላፊነት አለባት ሴት ልጇን እንደምታሰራው ወንድ ልጇንም እንዲሁ ማሰራት አለበት ለሚስት ፊት አትስጥ የምትለው እናት ናት እህት ናት ፊት አትስጣት እንዲያታድርግ ብላ የምትመክረው እናት ናት ተንከባካቢ ብላ ሚስቱን የምታስገደው እናት ናት እናት ወንድ ልጇን ሴቶችን እንዴት ማክበር እንዳለበት ሚስቱን እንዴት ማክበር እንዳለበት እህቱን እንደሚወደውና እናቱን እንደሚወደው እናቱን ስራ እንደሚያገዘው ወይም እናቱን እንደሚንከባከብ ሚስቱን ደግሞ እንዴት የበለጠ መንከባከብ እንዳለበት ማስተማር አለባት ስለዚህ እናቶች ማርቼትን ስናከብር ወንዶች ልጆቻችን እንዴት አድርገን ነው ሰላማዊ በቤት ውስጥ
ባለው ህይወታቸው ሚስቶቻቸውን የሚያግዙ ልጆቻቸውን አጥበው ሹሹ ብለው ምግብ አብልተው አዝለው የሚያሳድጉ ሽንት ጨርቅ አጥበው የሚያሳድጉ አባቶች አድርገን ማሳደግ አለብን። ኃላፊነትን መስጠት አለብን። ካደጉም በኋላ ማበረታታት አለብን። አይ ተዋት እሷ ትስራ አንተ ምን በወጣህ ደጅ ውለህ የምታው ይበቃል ብሎ ማለት ነገ በዛችኛው ሴት ልጅ ሲደርስ ደግሞ ማን ትፈልገው ነገር ነው። ስለዚህ የሚጋጭ ነገር የምናደርገው እኛ ከጥቃቱን ጀርባ ያለ ነው እኛ ስለሆን እኛ አቋማችን ማስተካከል ለወደፊቱ ትውልድ ደግሞ እኔ 2 ወንድ ልጆች አሉኝ እነሱን የምታገባ ሴት በጣም የታደለች እንድትሆን አድርጌ ነው ማሳደግ እንፈልግ። እናንተም እንደዛ እንደምታረጉ ተስፋ አደርጋለሁ። ሐሳባችሁን ስጡን። ማርቼት ነው ነገር በጋራ እየተወያየ ለመልካም እናትነት ለመልካም የሴቶች ህይወት ለመልካም የሀገራችን ህይወት የበኩላችን አስተዋጽኦ እናድርግ እላለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።